የእግዚአብሔርን ቃል መውደድ አለብኝ። በቃ ወሬ ትቼ ምናምን ትቼ ፊልም ትቼ ጨዋታ ትቼ የእግዚአብሔርን ቃል መውደድ። ክርስቶስን ከወደዱ ተራራ ሁሉ ይወጣል። አንዴ በሉ እስኪ እንደዚህ በማን ፍቅር? በክርስቶስ ፍቅር ተራራ ሁሉ ይወጣል ማለት ነው። እንደዚያ ከሆነ ክርስቶስን መውደድ ተራራን ለመውጣት ያስችላል። ወጡ ላይ ከወጡ በኋላ ብርሃን አዩ። ብዙ ጊዜ ብርሃንን ማየት እንፈልጋለን ሁላችንም። አትፈልጉም? እነዚያም ብርሃኖች ለምንድን ነው ቶሎ ማናያቸው? ተራራ ስላለው ነው። ይሄ ነው ነገሩ። አንዳንድ ጊዜ ለምሳሌ ሰው ይመነኩሳል። መንኩሶ ግን በቃ ቶሎ እኔ እንደራሴ እግዚአብሔር ቶሎ ጸጋውን ቢሰጠኝ ደስታውን ችየው ነው ኃጢአቴን ሁሉ እርግፍ አድርጎ ቢጥልልኝ ደስታውን ችየው ነው በቃ ይሄ ያጋንንትን ተንኮል ሁሉ እርግፍ አድርጎ በቃ ብርሃን ቢያሳይ እናቴ ደስታዬ ነበር። ግን የለም ማለት ነው። ኩራታችን ላይ አያስቀምጥም። ኩራታችን ስለማያስቀምጥ ተራራዋን ያስወጣል። ስለዚህ መመንኮስ ተራራ አለው፣ ማግባትም ተራራ አለው። ዝም ብሎ አይደለም። እንደ ጮኝነት ጊዜውና እንደ ሰርጉ ቀን አይደለም። የጮኝነት ጊዜ ምንም መጣላት የለ ምን የለ፣ በየደቂቃው ኤክስኪውዝ ሚ መባባል ነው። ምንም ጠብ የለ፣ ምንም ነገር የሚያጣላ ነገር የለ። ምን ችግር አለ? ሲተጫጩ በስመ አብ የተጋባችሁ ዕለት ዓለም ቅልጥ ነው። በቃ ሙሽራይቱን ሳር እንዳይነካት ሳር የሚለቅሟሉ፣ ሳር የሚያደርጉ ሙሽራው በአይን ጥቅሻ ነው ሚዜዎችን የሚያዛቸው ማለት ነው። ካለ ብቻ ሰው ይመጣ ካለ ምንድን ነው ይላል። ወደ ቀኝ ሲዞር በቀኝ ያሉት ምንድን ነው እንደዛ ነው የሚሉት። ስታገባ ግን ያ ሁሉ ሚዜ የለም። እቤት ስትገባ ያ ሚዜ የለ፣ ሰርጉ የለ፣ ድግሱ የለ፣ አጃቢ የለ። ለመከራው ጊዜ አጃቢ የለም። ለልጅ ማሳደጉ አጃቢ የለም። ለማጣቱ፣ ለማግኘቱ፣ ለመጨቃጨቁ ጊዜ አጃቢ የለም። ብቻን የሚቆሙበት ነው። ተራራዎች አሉ። ያንን ተራራ ሲወጡት ነው ደስታ። አብርሃም ከሳራ ጋር ማት ተራራ ነው የወጣው። ማት ተራራ በሰራተኛ ተጣልታ ራሷ እናታችን ሳራ ደጊቱ ግን በመጽሐፍ ቅዱስ የጥበብ ምሳሌ ተብሎ የተነገረለት ብጥብጥ አድርጋ ነበር። አንድ ጊዜ እግዚአብሔር ይቅር ይበለኝ እንጂ ማለት የበጠበጠችው ደርሳ ሂድ ከገረድ ውለድ አለች። ያላሰበውን ሰውዬ